በዛሬው ቪዲዮ ፕሮፌሽናል የሆነ ለእድገት የሚችል ወይም ግሮ ማድረግ የሚችል የዩቲዩብ ቻናል በ2026 ስታንዳርዱን የሚመጥን የዩቲዩብ ቻናል እንዴት እንደምንከፍት ደረጃ በደረጃ አሳያችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሲጀምር ቻናሉም አዲስ ነው። ለዚህ ቻናል አዲስ ከሆነ ሲጀምር ቻናሉም አዲስ ነው። ብቻ ሰብስክራይብ አድርጉ። ዛሬ ወደ እናንተ የመጣሁት እንዴት አድርገን ነው ፕሮፌሽናል ዩቲዩብ አካውንት በ2026 ፕሮዳክቲቭ የሆነ በአጭር ጊዜ ውስጥ ሞኔታይዝ መሆን የሚችል ዩቲዩብ ቻናል እንዴት ክሬኤት እናደርጋለን የሚለውን ነገር አሳያችኋለሁ። እያንዳንዱን ስቴፕ ብሬክ ዳውን አድርጌ በአጭር ጊዜ ውስጥ ሞኔታይዝ ዶናችሁ ቴንክስ የምትሉኝን ቻናል አከፋፈት እንደማሳያችሁ እርግጠኛ ነኝ። ከዚህ በፊት እንደምታውቁት ዩቲዩብ ቻናላችንን የምንከፍትበት ጂሜል አዲስ ጂሜል ቢሆን የሚመከር ነበር ከ2025 በፊት። አሁን ግን ዩቲዩባችንን የምንከፍትበት ጂሜል ከዚህ በፊት ለብዙ ነገር ለተለያዩ ፕላትፎርሞች የተለያዩ አካውንቶችን የከፈትንበት ቢሆን ይመረጣል። ምክንያቱም አሁን ላይ ኤአይ ስላለ ኤአይ አካውንቶችን የተለያዩ ቻናሎችን ጂሜል አካውንት ጀነሬት እያደረገ ብዙ ቻናሎችን ይከፍታል ተብሎ ስለሚሰጋ ሰው መሆናችሁን ለማረጋገጥ ዩቲዩብ ኦልድ ጂሜል አካውንት ቢሆን ይመርጣል። አዲስም ጂሜል አካውንት ብትከፍቱ ማድረግ ያለባችሁ ነገር ምንድነው? ከብዙ ነገሮች ጋር ሊንክ ማድረግ ወይም የተለያዩ ሳይቶችን በዛ ጂሜል አካውንት አክሰስ ማድረግ መቻል ይኖርባችኋል። ይህን ማድረግ የሚችሉ ከሆነ ደግሞ ዩቲዩብ እንደ ቦት ነው የሚቆጥራችሁ። ስለዚህ አካውንታችሁን ከትንሽ ጊዜ በኋላ ባን ሊያደርግባችሁ ይችላል። የመጀመሪያው የማሳያችሁ ነገር ምንድነው? እንዴት አድርገን ጂሜል አካውንት ክሬት እናደርጋለን። ምናልባት ኮምፕሊት ቢጊነሮች ካላችሁ እንዴት አድርገን ጂሜል አካውንት ክሬት እናደርጋለን የሚለውን አሳያችኋለሁ። እሱን ለማድረግ በጣም ቀላል ስለሆነ ምንድነው የምታደርጉት? ጂሜል አካውንት ክሬት ለማድረግ ክሬት ጂሜል አካውንት ብላችሁ ትጽፋላችሁ። ጂሜል አካውንት ከዛ እንደዚህ ይመጣላችኋል። የመጀመሪያውን ትጫኑና ወደታች ዝቅ ብላችሁ በደንብ አድርጋችሁ ባይዞይ ስልክ የምትጠቀሙ ካላችሁ በክሮም ብራውዘራችሁ ከላይ ያለችውን ሶስቷን ነጥብ ትነኩና ዴስክቶፕ ሞድ ላይ አድርጋችሁ እዚህ ላይ ነው የማደርጋቸውን ሙሉን ስቴፖች ቀጥታ መከታተል ትችላላችሁ። ክሬት አን አካውንት ከዛ እዚች ጋር ቀጥለን ክሬት አካውንት የሚለውን ፎር ማይ ፐርሰናል ዩዝ ፎር ማይ ቻይልድ ፎር ማይ ወርክ ስለዚህ ፎር ማይ ፐርሰናል ዩዝ የሚለውን ትጫናላችሁ። ከዛ ፈርስት ኔም ዋትኤቨር የፈለጋችሁትን ታስገባላችሁ። ኦፕሽናል ስለሆነ ይሄ አልፈዋለሁ። እዚህ ጋር ያው ጾታችሁን ምናምን እድሜ ያው ከ18 ዓመት በላይ ቢሆን ይመከራል። ዝም ብላ ራንደምሊ ነው ያስገባ ያለሁት ፈረንጅ። ኔክስት ከዛ ዩዘር ኔም ወይም ጂሜላችሁን የምትፈልጉትን ለምሳሌ ብርሃኑ 2025 የሚል ከዛ ከዛ ልክ ጂሜላችሁ ክሬኤት ሆኖ ሰክሰስፉሊ ካለቀላችሁ በኋላ ቀጥታ ወደ ክሮም ትሄዱና አዲስ ታብ ከፍታችሁ ዩቲዩብ ብላችሁ ጽፋችሁ ሰርች ታደርጋላችሁ። ከዛም በኋላ ቀጥታ ላስጎቱ ዩቲዩብ። እነዚህን ስቴፖች ስኪፕ እያደረጋችሁ ማየት ትችላላችሁ። ዋነኛው አሁን እኔ ማሳያችሁ 2026 ላይ ፕሮዳክቲቭ የሆነ ዩቲዩብ ቻናል እንዴት መክፈት እንደሚቻል ነው እንጂ ስለ ጂሜል አከፋፈት አይደለም። ምናልባት አዳዲሶች ከሆናችሁ እንዳትቸገሩን አንድ ላይ የማስቀምጥላችሁ። ከዛም በኋላ ቀጥታ እዚህ ከሄዳችሁ በኋላ የፕሮፋይሏን ምልክት መጫን ነው። እዚች ጋር አለችላችሁ። እዚች ጋር የምትታያችሁ ከዛ ልክ ጉግል አካውንታችሁን ክሬት አድርጋችሁ ከጨረሳችሁ በኋላ ቀጣይ የምታደርጉት ነገር ምንድነው? በአዲስ ብራውዘር ሄዳችሁ ወይም በአዲስ ታብ ሄዳችሁ ዩቲዩብ ብላችሁ ሰርች ታደርጋላችሁ። ከዛም በኋላ ከላይ የፕሮፋይል ምልክቷን መጫን ነው። ልክ የፕሮፋይል ምልክቷን ከተጫናችሁ በኋላ አሁን ዋነኛው ፕሮሰስ እዚህ ጋር ነው የሚሆነው። 2026 ላይ ፕሮዳክቲቭ የሆነ ዩቲዩብ ለመክፈት የምናደርጋቸውን ወሳኝ የሆኑ ነገሮችን ከዚህ በኋላ በደንብ አድርጋችሁ ተከታተሉ። ያው እዚች ጋር እንደምታዩት ክሬት ቻናል የሚለውን እንጫናለን። እዚች ጋር
የምትጠቀሙት ሲም አንደኛ ሲምፕል መሆን አለበት። ቢቻላችሁ ዩኒክ ዩቲዩብ ላይ ለየት ያለ ሰዎች በቀላሉ ሪማይንድ ማድረግ ሊያስታውሱት የሚችሉት ነገር ቢሆን ይመከራል። እኔ አሁን ለእናንተ ያሳየው ብቻ ስለሆነ እንደዚህ አይነት ስሞችን ከቻትጂፒቲ ማግኘት ትችላላችሁ። ቻትጂፒቲ መጠየቅ ትችላላችሁ። እኔ ግን በዚሁ ክሬት አድርጌ ላሳያችሁ። ክሬት አልኩኝ እንግዲህ በዚህ ዩዘር ኔም እና ስም አስገብቼ your channel is being created check back in a few moment ከዛ አሁን ቻናል ክሬት አድርገሃል አለኝ ማለት ነው። ኔክስት የሚሆነው ምንድነው ቻናላችንን ከስተማይዝ ማድረግ። አሁን እዚህ ጋር ዩቲዩብ ስቱዲዮ የምትላለች አይደል? ልክ ቻናላችሁን ክሬት ካደረጋችሁ በኋላ 3 ነጥቧን ወይም ፕሮፋይል ምልክቷን ነክታችሁ ዩቲዩብ ስቱዲዮ ላይ ትመጣላችሁ። አሁን ትልቁ ስራ ያለው ያው ከዚህ በፊት ገብታችሁ የምታውቁ ዩቲዩብ አካውንት ከፍታችሁ የምታውቁ ትልቁ ስራ ያለው እዚህ ጋር ነው። እነዚህ ነገሮች ሲምፕል ስለሆኑ ልለፋቸውና እዚህ ጋር ዩቲዩብ ስቱዲዮ ላይ ያሉ ወሳኝ ነገሮች ምንድናቸው? የመጀመሪያው እዚህ ጋር እንደምታዩት ዳሽቦርድ ነው። ዳሽቦርድ ምንድነው የሚይዝልን? ከዚህ በኋላ አሁን ዩቲዩብ ላይ የተለያዩ ኮንቴንቶችን ስንሰራ አንደኛ ነገር የቻናላችንን አናሊቲክስ ይዛል። እዚህ ጋር አዲስ አፕሎድ የምታደርጉት ቪዲዮ ምን ያህል ፐርፎርም እንዳደረገ፣ ቪዋችሁን፣ ሰብስክራይበር ያመጣውን፣ ኮሜንቶችን፣ የተለያዩ የሪሰንት ቪዲዮ አናሊቲክስ የሚቀመጥበት ቦታ ነው ይሄ። እዚህ ጋር እንደምታዩት ከረንት ሰብስክራይበር አሁን ያላችሁ ሰብስክራይበር፣ እዚህ ጋር የምታዩት የ28 ቀን ቪዋችሁ ወቻራችሁ የሚቀመጥበት ነው። እዚህ ጋር ደግሞ ቶፕ ቪዲዮዎች አሪፍ ፐርፎርም ያደረጉ ቪዲዮዎች በሊስት የሚቀመጡበት ቦታ ነው። ዋናው ይሄን ልነግራችሁ አይደለም የምፈልገው። ላስ ጎ ቱ ካስተማይዜሽን። የመጀመሪያው ነገር ምንድነው? ካስተማይዝ ስታደርጉ ይሄ የካስተማይዜሽን ፓርቱ ትልቁን ድርሻ ይወስዳል። የመጀመሪያ ነገር ማለት ነው ምንድነው እሱ? አንደኛ ነገር የዩቲዩብ ባነራችሁ ክሊር በቃ ግልጽ የሆነ ሰዎችን አትራክት ማድረግ የሚችል መሆን መቻል አለበት። እሱን በፎቶሾፕ በካንቫ በተለያዩ ነገሮች ሲምፕሊ ዲዛይን ማድረግ ትችላላችሁ። እኔ ዝም ብዬ እስኪ አንድ ፎቶ አፕሎድ አድርጌ ላሳያችሁ። እኔም ከዚህ በፊት የሚጠቀሙ ሲምፕል ባነር ነው ይሄ። በጣም ቀለል ያለ ቴክስት ብቻ ነው፣ ሰብስክራይበር በተን የለበት። ስለዚህ መጠቀም ትችላላችሁ። ሎጓችሁንም ደግሞ በጣም ቆንጅዬ ሲምፕል አድርጋችሁ አፕሎድ ማድረግ ነው። ዜን እዚህ ጋር ሲመቀየር ከፈለጋችሁ ትችላላችሁ በደንብ አድርጋችሁ። ግን በ2 ሳምንት አንዴ ስለሆነ የሚቻለው መቀያየርም ቻናላችሁን አፌክት ሊያደርግ ስለሚችል በደንብ ተጠንቅቃችሁ መስራት መቻል አለባችሁ። ሌላኛው ነው ትልቁ ነገር ካስተማይዜሽን ውስጥ ያለው ምንድነው? ዲስክሪፕሽን። በቃ አሁን ዩቲዩብ የምትሰሩትን ኮንቴንት ለሌላ ሰው ሪከመንድ ለማድረግ የሚፈልገው ነገር ምንድነው? የመጀመሪያው ነገር ዲስክሪፕሽናችሁን፣ ይሄ ቻናል ስለምንድን ነው? ምክንያቱም ምንድነው ዩቲዩብ ዲስክሪፕሽናችሁን የሚያየው ቪዲዮአችሁ ለማየት ለማይፈልጉ፣ ለምሳሌ አንድ ለመንፈሳዊ ሰው ዘፈን ሪከመንድ ቢደረግ ያ መንፈሳዊ ሰው ዘፈኑን ያሳልፈዋል። ዩቲዩብ ደግሞ አልጎሪዝሙ ምንድነው ከዛ ነገር የሚረዳው ይሄ ቪዲዮ ጥሩ አይደለም፣ ሰዎች አልወደዱትም፣ የሚፈልጉት ኮንቴንት አይደለም ይልና ቪዲዮአችሁ ወደ ላይ ተገፍተው ብዙ ሰዎች እንዳያዩት ያደርጋል። ነገር ግን ዲስክሪፕሽናችሁን በደንብ አድርጋችሁ ቁልጭ አድርጋችሁ በደንብ ዩቲዩብ አንደርስታንድ የሚያደርገው ቢቻላችሁ ከ2 ሰንተንስ ያላለፈ ግን አጠቃላይ ስለ ቻናላችሁ ቁልጭ አድርጎ የሚያሳይ ነገር ካስቀመጣችሁ ዩቲዩብ ያንን ስካን ያደርግና እንደዛ አይነት ኮንቴንት ለሚፈልጉ ሰዎች ነው ቻናላችሁን ሪከመንድ የሚያደርገው። ሌላኛው ነገር ምንድነው? በቃ ካስተማይዜሽን ውስጥ ያለው ትልቁ ነገር ምንድነው? ዲስክሪፕሽን ነው። ስም፣ ሎጎ፣ ባነር እነሱም ትኩረት ሊደረግባቸው የሚገቡ ነገሮች ናቸው። ግን ከነሱ በላይ ዲስክሪፕሽን ትልቁን ሮል ይወስዳል። ስለዚህ ካስተማይዜሽን ስር ከምናያቸው ነገሮች ዋነኛው ምንድነው? ዲስክሪፕሽናችሁን ከ1 እና 2 ሰንተንስ ያላለፈ ነገር ግን ቁልጭ አድርጎ ስለ ቻናላችሁ የሚያሳይ
ደግሞ እዚህ ጋር መሳሳት የሌለባችሁ ነገር ምንድነው? ወሳኝ የሚባሉ ስለ ቻናላችሁ የሚጠቁሙ ኪወርዶችን ነው። ዲስክሪፕሽናችሁ ዝም ብሎ ሀተታ የሆነ የማይሆኑ ወርዶች መሆን የለበትም። የኪወርዶች ስብስብ መሆን መቻል አለበት። ይህን ታደርጋላችሁ። ሌላኛው ነገር ምንድነው? ከዚህ ቀጥለን የምንሄደው ወደ ሴቲንግ ነው። ቀጥታ ዩቲዩብ ስቱዲዮችን ላይ ወዴት እንሄዳለን? ቀጥታ ወደ ሴቲንግ እንሄዳለን። ሌላኛው ነገር ሴቲንግ ውስጥ ነው ወሳኝ ነገሮች ያሉት። ሴቲንግ ውስጥ ካሉ ነገሮች ውስጥ የመጀመሪያው ያው ይሄ ከረንሲያችን ዩቲዩብ ቻናላችንን ሞኔታይዝ እናደርግ በምንድን ነው ከረንሲያችን እንዲሆን የምንፈልገው? ያው እዚህ ጋር እንዳለው ዲፎልቱን ብታዩት፣ ሌላ ሀገር የምትኖሩ ካላችሁ ደግሞ ወደ ሌላ መቀየር ትችላላችሁ። ሁለተኛው ምንድነው? ቻናል። እዚህ ጋር ነው ወሳኝ ነገር ያለው። አንደኛው ነገር እዚህ ጋር ካሉ ወሳኝ ነገሮች የመጀመሪያው ምንድነው? ካንትሪ ኦፍ ሬዚደንስ። ካንትሪ ኦፍ ሬዚደንስ ማለት የመኖሪያ አድራሻ ወይም ሀገር ነው የሚጠይቃችሁ። ያው እንደምታወቀው ከዚህ በፊት እንደሰማችሁት ልበል፣ አብዛኛዎቻችሁ ልትሰሙ ስለምትችሉ ኢትዮጵያ በዩቲዩብ ፓርትነር ፕሮግራም ውስጥ ተሳታፊ አይደለችም። ስለዚህ እዚህ ጋር ኢትዮጵያ ብላችሁ ከመረጣችሁ ዩቲዩብ አይከፍላችሁ። እዚህ ያለች ኢትዮጵያ ጀመር የለችም። ብትኖርም ኢትዮጵያ ብትመርጡ ዩቲዩብ ስለማይከፍላችሁ ግዴታ ዩቲዩብ ፓርትነር ፕሮግራም ውስጥ ካሉ ሀገራቶች ውስጥ አንዱን ትመርጣላችሁ። ያው ብዙ ጊዜ እንደ ኢትዮጵያውያኖች የሚመከረው ዩናይትድ ስቴትስ፣ ዩናይትድ ኪንግደም ነው። ግን ቬሪቨር ዋናው ኮንቴንታችሁን የሚወስነው መምረጥ ትችላላችሁ። ግን እንዲስ ኬዝ እኔ ዝም ብዬ ዩናይትድ ኪንግደም ልምረጥ። ከዛም በኋላ አሁን ቅድም ከስተማይዜሽን ውስጥ ዲስክሪፕሽን ብያችኋለሁ አይደል? አሁንም ዋነኛው ነገር እዚህ ጋር ስትመጡ ኪወርድ ነው። ቻናላችሁን ዩኒክሊ አይደንቲፋይ ማድረግ የሚችሉ ኪወርዶችን እዚች ጋር ታስቀምጣላችሁ። ዋሪበር እዚች ጋር በኮማ ያደረጋችሁ ወሳኝ ኪወርዶችን አስፈላጊ ከሆነ ቻት ጂፒቲን ማጻፍ ትችላላችሁ። እዚች ጋር ስለ ቻናላችሁ የሚጠቁሙ ኪወርዶችን ሙሉ በሙሉ ትጽፋላችሁ ማለት ነው። ሌላኛው እዚህ ላይ አድቫንስድ ሴቲንግ አለ። ይሄ ያን ያህል እንደ ጀማሪ አስፈላጊ አይደለም። እዚች ጋር የምንሰራው ሌላ ነገር ምንድነው? ፊቸር ኤሊጂቢሊቲ 3 ቬሪፊኬሽን ስቴፖች አሉት ዩቲዩብ። የመጀመሪያው ምንድነው? ስታንዳርድ ፊቸር የሚባል አለ፣ ኢንተርሚዲየት ፊቸር የሚባል አለ፣ አድቫንስድ ፊቸር የሚባል አለ። ስታንዳርድ ፊቸር ዩቲዩብ ቻናሉን ክሬት እንዳደረጋችሁ ኢኔብል ይደረጋል። ኢንተርሚዲየት ፊቸር ፎን ነምበር ቬሪፋይ ማድረግ ነው። በቃ ስልክ ቁጥራችሁን አስገብታችሁ ቬሪፋይ ስታደርጉ ኢንተርሚዲየት ፊቸር ይከፈታል። ሶስተኛው አድቫንስድ ፊቸር ደግሞ የሚከፈተው አሁን ዩቲዩብ ቅድም እንዳልኳችሁ መጀመሪያ ላይ ሳነሳ እንደነበረ አሁን በጣም ኤአይ ፈታኝ ነገር ስለሆነ ብዙ ቻናሎችን ጀነሬት ያደርጋል ተብሎ ስለሚሰጋ ምንድነው የሚያደርጉት? እንደ ሰው ቪዲዮችን ካያችሁ፣ ኮመንት ካረጋችሁ፣ ሰብስክራይብ ካረጋችሁ፣ ላይክ ካደረጋችሁ በዚህ ቻናል ማለት ነው ይችኛዋ በራሷ ጊዜ ሶስተኛው አድቫንስድ ፊቸር ኢኔብል ትደረጋለች። ከዛ አጠቃላይ ፊቸር ኤሊጂቢሊቲ ላይ ያለው ይሄ ነው። ሶስተኛው አፕሎድ ዲፎልት ነው። እዚህ ላይ አሁን ተመሳሳይ ታይትሎች የሚኖራችሁ ከሆነ፣ ተመሳሳይ ዲስክሪፕሽን የሚኖራችሁ ከሆነ፣ የቪዲዮአችሁ ቪዚቢሊቲ ታጎች፣ ለሁሉም ቪዲዮ የምትጠቀሙት ኮመንት ታጎች ካሏችሁ እዚህ ጋር መጠቀም ትችላላችሁ። እዚህም አድቫንስድ ሴቲንጎች አሉ። እዚህም ላይ ዲፎልት ባይዘው አፕሎድ ዲፎልት ቪዲዮ አፕሎድ ስታደርጉ በቃ ሁሌም ተመሳሳይ ነገር የምትጠቀሙ ከሆነ ያንን ተመሳሳይ ነገር አንድ ጊዜ እዚህ መታችሁ ሴቲንግ ውስጥ አፕሎድ ዲፎልት ላይ ካስቀመጣችሁ ደጋግማችሁ ያንን ነገር መጻፍ አይጠበቅባችሁም። ለምሳሌ ሌላ ሶሻል ሚዲያ ሊንኮች ቢኖሯችሁ ቴሌግራም፣ ቲክታክ፣ ኢንስታግራም፣ ፌስቡክ ዋሪበር ሌላ ሊንኮች ቢኖራችሁ ለሁሉም ቪዲዮ እየገባችሁ ያንን ከምጽፉ እዚህ ላይ አንድ ጊዜ ሊንኮቻችሁን ዲስክሪፕሽኑ ላይ ፔስት አድርጋችሁ ካስቀመጣችሁ ኮፒ ፔስት ካደረጋችሁ ሌላ ጊዜ እያነሳችሁ መጠቀም ወይም ኮፒ ፔስት ማድረግ አይጠበቅባችሁም። በራሱ ጊዜ ከዚህ ጋር ይወስዳል በኢየሱስ ስም። ታጎችም ኮመንት ታጎች አሁን ስለ የዩቲዩባችሁን ስም የተለያዩ ነገሮችን እዚህ ካስቀመጣችሁ ደጋግማችሁ መጻፍ አይጠበቅባችሁም። ዲፎልት ያመጣላችኋል ማለት ነው። ኢሜል ካደረግን ሴቭ እንላለን።
ከዛ ሌላ ምንድነው እዚህ ጋር የሚቀራችሁ ነገር የለም። ስለዚህ ይሄን ያለ መንገድ ከሄዳችሁ ዩቲዩባችሁን ቆንጆ አድርጋችሁ ሴትአፕ አድርጋችኋል ማለት ነው። ከዚህ በኋላ 2 ሳምንት ትታገሱና እንደ ራሳችሁ ቻናል እንደምትጠቀሙት ቻናል ቪዲዮ በማየት ላይክ በማድረግ ሼር በማድረግ ኮፒ እሺ እሱ ቲክቶክ ላይ ነው። እሺ ብቻ አዲስ ስለሆንኩኝ አትፍረዱብኝ። ሰብስክራይብ ሌላ ቻናሎችን በማድረግ ቻናላችሁን የቻናል ሂስትሪያችሁን ቬሪፋይ ማድረግ ትችላላችሁ። እርግጠኛ ነኝ የምነግራችሁ ነገር አሁን የነገርኳችሁን ስቴፖች ተከትላችሁ ዩቲዩብ ቻናል ከከፈታችሁ ቀጣይ አመት ወይም አሁን ኔክስት መንዝ ለምንጀምረው 2026 ፕሮዳክቲቭ ዩቲዩበር ትሆናላችሁ። ሀሳብ ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ለወደፊት ብዙ አይነት ኮንቴንቶችን ይዘን ብቅ እንላለን። ስለ ዩቲዩብ፣ ስለ ቲክታክ እና ኦልሶ የተለያዩ ቴክ ሪሌትድ ነገሮችን ይዘን በዚህ ቻናል ብቅ እንላለን። ቸር ሰንብቱ።